በማዕከላዊ ኢትዮጵያ የሚገኝ ሲሆን ከአዲስ አበባ በ239 ኪሎ ሜትር ከሐዋሳ በቡታጅራ በኩል 333 ኪሎ ሜትር ርቀት ላይ ይገኛል። የዞኑ ርዕሰ ከተማ ሳጃ በመባል ይታወቃል። ከአዲስ አበባ ጅማ የሚወስደው ዋነኛ አስፓልት ከተማውን ስለሚያቋርጠው ለግብርና፣ ለንግድና ለሆቴል ኢንቨስትመንት ምቹና የተሟላ መሰረተ ልማት ያለው አካባቢ ያደርገዋል። ለእይታ በሚጋብዙ የተፈጥሮ ገጸ በረከቶች የታደለው የም ከ89.6 በመቶ በላይ የሚሆነው የዞኑ ሕዝብ በግብርና የሚተዳደር ሲሆን እንደ ገብስ፣ ጤፍ፣ ስንዴና በቆሎ ያሉ የተለያዩ የአገዳና የመኸር ሰብሎች፣ ፍራፍሬና አትክልት በሰፊው ይመረታል። መልክዓ ምድራዊ አቀማመጡ ተራራ ሜዳማና ኮረብታማ ሲሆን ከባህር ወለል በላይ 930 እስከ 2939 ሜትር ከፍታ ያላቸው አካባቢዎችን ይሸፍናል። ከጊቤ ወንዝ አንስቶ እስከ ቦር ተራራ ያለው አቀማመጥም ከዝቅተኛ ወደ ከፍተኛ የሚሄድ በመሆኑ ለመኖሪያነት አመቺ መሆኑ ብዙዎች ይናገራሉ። የአየር ንብረት ይዞታው ደጋና ወይና ደጋ ሲሆን ምስራቃዊ ክፍልና የጊቤ ተፋሰስ ደግሞ በቆላነት ይመደባል። የየም ማህበረሰብ ራሱን የም ወይም የማ ብሎ ይጠራል። የሚጠቀምበትም ቋንቋ የምሳ ይባላል። ይህ ማህበረሰብ የራሱ የሆነ ባህል፣ ቋንቋ፣ ታሪክና ወግ አለው። ማህበረሰቡ ከ14ኛው መቶ ክፍለ ዘመን ጀምሮ ታዋቂና ጠንካራ መንግስት መስርቶ ይኖር እንደነበርም የጥንት መዛግብት ያስረዳሉ። የየሞች የመጨረሻ ንጉስ እንደሆኑ የሚነገርላቸው ፊታውራሪ ገብረመድህን ቦጊቦ በንግስና ዘመናቸው የኖሩበት አንጋሪ ቤተመንግስት ዛሬም ድረስ ታሪክን ያወሳል። ቤተመንግስቱ በጥቅጥቅ ደኖችና በአገር በቀል ዛፎች የተከበበ በመሆኑ በመስህብነት ያገለግላል። በየም ባህል በአመት አንድ ጊዜ የሚከናወነው የቦር ተራራ ላይ የመድኃኒት ለቀማ ስርዓት ፀሐይ በተራራዋ አናት ላይ ከማረፏ በፊት ይደረጋል። ጥቅምት 17 በነቂስ ወጥተው ስር ምሰው አበባ ቀንጥሰው ፍሬ ለቅመው ለአመት የሚከርመውን መድኃኒት ያበጃሉ። ቦር ተራራ የፈውስ የውበትና የባህል አምባ ከመሆኑ ባሻገር አራቱንም አቅጣጫ ፍንትው አድርጎ ማሳየት የሚችል ስፍራ ነው። የም ተፈጥሮና ሰው ሰራሽ ዋሻዎች በብዛት ይገኙበታል። በርካታ ትክል ድንጋዮች የሚገኙበት ስፍራም ዞፍካር በመባል ይታወቃል። የየም ማህበረሰብ የቤቱ ውስጥ መገልገያዎችም የንጉሳውያን አልባሳት፣ ከዝሆን ጥርስ የተሰሩ የትንፋሽ ሙዚቃ መሳሪያዎችና የሸክላ ውጤቶች እድሜ ጠገብ ከመሆናቸው ባሻገር የማህበረሰቡ ታሪካዊና ባህላዊ ቅርሶች ናቸው። ብዙዎቻችን ግቢያችንን ለማሳመር የምንጠቀምበት አሊያም የተለያዩ መናፈሻ ስፍራዎች ላይ ስንሄድ የምናየው ጽድ በማህበረሰቡ ማዕድ ሆኖ ይቀርባል። በየም ማህበረሰብ ጽድ ማለት ተወዳጅ ምግብ ሆኖ ያገለግላል። የምግብ አሰራሩ የሚጀምረው ጽድን ከመልቀም ነው። በቅጡ የተለቀመው ጽድ እስኪደርቅ ድረስ በጋራ ይወቀጣል። ለሰዓታት ጊዜ ወስዶ ሲወቀጥ የደቀቀው ጽድም ከውሃ ጋር በማዋሃድ ዳግም መልሶ በቃጫ እንዲጠል ይደረጋል። ቀጥሎ የተጨመቀው ውሃ እንዲፈላ በማድረግ ነጭ ሽንኩርት፣ ዝንጅብል፣ የሚጥሚጣ ቃሪያና ጥቁር አዝሙድ በመጨመር በትኩስነቱ ይጠጣል። ጠጣው
አንድ አፒታይት ለመክፈት ወዳችን ውስጥ ያለው በሽታ አጣርቶ ለመውጣት ከዛን ወይም ደግሞ መስቀል ሲመጣ በጳጉሜ አካባቢ ቀድመን ለቅመን እንጠጣለን። ከጠጣን በኋላ አዲስ አመት ሲገባው ወዳችን ውስጥ ያለውን ቆሻሻም ይሁን ትላትሎችን ያወጣል፣ ጠርቆ ያወጣል። ከዛን አዲስ አመት ሲገባው የተለያየ ምግብ ስለምንበላ እሱን አፒታይታችን ይከፍታል ማለት። ከጠጣን በኋላ ቡላውን ጨምረን በቃ አሁኑ ወፋፍራሞችን ትናንሽ እንደዚህ አድርገን በሱ እንጥላለን። በቃ ትንሽ ቆይቶ ይበስላል። ከበሰለ በኋላ በኮራና ጨምረን ጾም ካልሆነ ቅቤ ይጨመራል። በቅቤ እሱን ጨምረን እንበላለን። ከበላን በሆዳችን ውስጥ ያለውን ፈታ ይሰጣል፣ አፒታይታችን ይከፍታል። ወንዶች ደግሞ ሲገርዙ በቃ ግርዛት ሰዓታቸው ሲደርሱ እሱን ነው ቀድመን ሰርተን የምንሰጠው። እኛ ደግሞ ወልደን ስንተኛው ደግሞ እሱን ነው ቀድመን እንጠጣለን። በቃ አሁን ሰርተንም እንበላለን። ያው ለራስ ሰርተን እንሰጣለን። የሀገራችን ባህል ማለት ነው። በማህበረሰቡ ከጽድ ምግብ ባሻገር በዋነኛነት ከ10 የማያንሱ የእንሰት ውጤቶች ይዘጋጃሉ። በልዩ ማህበራዊ ግንኙነት ወቅት የሚዘጋጅ የቆጮ ድፎ ወይም ኮባና ይባላል። በገንፎና በቂጣ መልክ የሚዘጋጀው ቡላ ኬዳኦ የሚል መጠሪያን የያዘ ነው። የቆጮ ገንፎ ናቱ ሲባል ከጎመንና ከቆጮ የሚዘጋጀው ፍርፍር ደግሞ ወቶ በመባል ይታወቃል። ከማህበረሰብ ባህላዊ መጠጦች ዋነኛው ቦርዴ ማኡሻ ይባላል። የሚዘጋጀውም ከገብስ፣ ከዳጉሳ፣ ከቀይ ጤፍና ከብቅል ነው።